አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አድማጮቻችንና ተመልካቾቻችን የተከበረውና የተወደደው የረመዳን ወር ጾምን በተመለከተ የተለያዩ ልዩ ፕሮግራሞች ወደ እናንተ እየደረሱ ይገኛል። በዛሬው ዕለትም ወደ እናንተ የሚቀርበው ስደት ወደ ሀበሻ የሚለው የመጀመሪያ ክፍል ፕሮግራም ይሆናል። ቆይታችሁም ከኛ ጋር እንዲሆን እየጋበዝኩ ከፕሮግራሙ ጋር ቆይታ የሚኖረኝም ኢልያስ እርጋው ነኝ። ስደት ወደ ሀበሻ በእስልምና ታሪክ ውስጥ ወደ ሀበሻ የተደረገው ስደት ከፍተኛ ቦታ ይሰጠዋል። ይህን ስደትን በተመለከተ ሰፊ ማብራሪያ ወደ እናንተ እናቀርባለን። የአላህ መልእክተኛ ከሰማይ ዘለቁ፣ ብርሃኑም ፈነጠቀ። መልእክተኛው ጥሪውን አንግበው ከተፋሉ። ጥሪው የእያንዳንዱን ቤት ይነቀንቃል፣ በበደል የተገነባ ሕይወታቸውን ያፈርሳል። ከተደበቁበት የክብር ምሽግ አውጥቶ ወደ ሰብአዊ እኩልነት ሜዳ ያጋለጣቸዋል። ስለዚህ መልእክቱን ያነገበና ወደዚህ ብርሃን የተጣራ ምንም ያህል ንጹህና እውነተኛ ሰው ቢሆን እንኳን የነዚህ ሰዎች ጠላት ነው። የተባበረ ኃይላቸውን ይረባረቡበታል። ይህ መከራ በተከተሉትና ወደ እርሱ በቀረቡት ላይም አይቀርም። ጊዜው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከታወጀ 5 ዓመታት አስቆጥሮ ነበር። ልክ የዛሬው 1441 ዓመት አካባቢ እንደ አውሮፓውያን አቆጣጠር ልክ በ615 ማለትም ይቻላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አላህ በመጣራታቸው የጣዖት አምልኮትን በመቃወማቸው የማህበራዊ ሚዛኖችን ለማስተካከልና ፍትህን ለማንገስ በመታገላቸው መከራን ይጋቱ ነበር። እርሳቸው ላይ ከሚደርሰው እንግልት በተጨማሪም ተከታዮቻቸው ለታላቅ አደጋዎች ሲጋለጡ ይታይ ነበር። ከሃዲያን ያስሯቸዋል፣ ይቀጧቸዋል፣ ይደበድቧቸዋል፣ በረሃብና ጥም ይፈታተኗቸዋል። በዛ በበረሃ ንዳድም የቀለጡ ድንጋዮች፣ እሳት፣ ጅራፍ፣ ስለታማ ሰይፍ ሳይቀር የቅጣት መሳሪያዎች ነበሩ። እነዚህ ምስኪን የንጹህ መልእክተኛ ተማሪዎች የሚቀጡበት ነበር። የሁሉ መከራ ሃይማኖታቸውን እንዲተው ለማድረግ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወቅቱ ኃይል አልነበራቸውም። ተከታዮቻቸውን ከነዚህ አረመኔዎች አደጋ መታደግ አልቻሉም ነበር። የባልደረቦቻቸውን ጭንቅ ሲመለከቱና እዝነት የተሞላው ልባቸው መከራን መመልከት ሲሳነው አላህ መፍትሄ እስኪያመጣ ድረስ ወደ ሀበሻ ምድር ብትሄዱ መልካም ነው። በዛች ምድር ላይ ማንም የማይበደልበት ንጉስ አለ፣ የእውነትም ሀገር ናት በማለት ወደ ሀበሻ የመጀመሪያውን ስደት እንዲያደርጉ አዘዙ። ይህንንም ንግግራቸው የአላህ ንግግር ያጠናክረዋል። እናንተ ያመናችሁ ባሮች ሆይ ምድሬ በእርግጥ ሰፊ ናት፣ ብትቸገሩ ተሰደዱ፣ እኔንም ብቻ ተገዙኝ። ነፍስ ሁሉ ሞትን ትቀምሳለች፣ ከዚያም ወደኛ ተመለሳላችሁ። እነዚያም ያመኑና መልካም ስራዎችን የሰሩ ከገነት በስሮቻቸው ወንዞች የሚፈሱባቸው ሰገነቶች በውስጣቸው ዘውታሪዎች ሲሆኑ በእርግጥ እናሰፍራቸዋለን። የሰራተኞች ምንዳ ምንኛ አማረ። እነርሱ እነዚያ የታገሱ በጌታቸው የሚመሩ ናቸው። ከተንቀሳቃሽም ምግቧን ለመሸከም የማትችለው ብዙ ናት። አላህ ይመግባታል፣ እርሱ ሰሚው አዋቂው ነውና። አልአንከቡት ከሚሰኘው ሱራ ላይ ማግኘት ይቻላል። በወቅቱም ተሰቃይተው የነበሩት ሙስሊሞች ወደ ሀበሻ ምድር ተሰደዱ። በሃይማኖታቸው ላይ የመጣ ፈተናን ፈርተው፣ ሽሽታቸው ግን ወደ አላህ ነበር። ይህም የመጀመሪያ ስደት ሆነ። የሀበሻው ስደት ምክንያቶች። ተመራማሪዎች የነብዩ ሰሃበቶች ወደ ሀበሻ ያደረጉትን ሂጅራ ወይንም ስደት ምክንያት ምን እንደሆነ የተለያዩ ነጥቦችን ይጠቅሳሉ። ከነዚህም መካከል ጥቂቶችን እንደሚከተለው እንይ። አንደኛ፣ ኢማን ይፋ መሆኑ፣ ወደ እስላም የሚገቡ ሰዎች መብዛታቸው። ኢማን ይፋ መሆኑ የመካ ሰዎች ዋና የወሬ አጀንዳ እስልምና መሆኑ ሙስሊሞች ላይ ቅጣት እንዲበዛ አድርጓል። አልዙሄሪ ይዘው በዘገቡት የሀበሻ ሂጅራ ወሬያቸው ላይ እንዲህ ብለዋል። ሙስሊሞች ሲበዙ ኢማን የወቅቱ ርዕሰ ዜና ሲሆን የመካ ከሃዲያን የሆኑት ሙሽሪኮች በአላህ ባመኑት የጎሳ አባላቶቻቸው ላይ ቅጣት ማዝነብ ጀመሩ። ያስሯቸዋል፣ ይቀጧቸዋል፣ በሃይማኖታቸው ሰበብ ይፈታተኗቸዋል። የሁኔታ አስከፊ ደረጃ ላይ ሲደርስ መልእክተኛው ላመኑባቸው ሰዎች በምድር ላይ ተበተኑ አሏቸው። እነርሱም የአላህ መልእክተኛ ሆይ ወዴት እንሂድ በማለት ጠየቁ። ወደዚህ ብለው ነብዩ ወደ ሀበሻ አመላከቱ።
ሁለተኛው ምክንያት ከሃይማኖት ፈተና መሸሽ። ሰዎቹ ሀገራቸውን ትተው የሚሸሹት በሃይማኖታቸው ምክንያት ከሚያጋጥማቸው አደጋ ለመሸሽ ነበር። ይህ ምክንያት ትልቁ የስደታቸው ሰበብም ነው። ኢብኑ ኢስሐቅ እንዲህ ይላሉ። የመልእክተኛው ባልደረባ የሆኑት ሙስሊሞች ወደ ሀበሻ ተሰደዱ። የተሰደዱትም በዲናቸው የገጠማቸውን ፈተና ለመሸሽ ነው። ሶስተኛው ምክንያት ዳዕዋን ከመካ ውጪ ለማሰራጨት። ኡስታዝ ሰኢድ ቁጥቢ እንዲህ ይላሉ። ከዚህ በኋላ መልእክተኛው መልእክታቸውን የሚያሰራጩበት ከመካ ውጪ የሆነ ማዕከል ፈለጉ። እምነት የሚጠበቅበትና ነፃነቱን የሚያገኝበት ማዕከል፣ መካ ውስጥ ከገጠመው በደልና ፈተና ርቆ የሚቆይበት መሬት፣ መልእክቱ በነፃነት የሚሰበክበት፣ አማኞች ከአደጋ የሚጠበቁበት ማዕከል። ይህ ነው እንደኔ ቀዳሚ የመጀመሪያ የሀበሻ ሂጅራ ምክንያት በማለት ያብራራሉ። ስደቱን ያከናወኑት ነፍሳቸውን ለማዳን ብቻ ነው የሚል እምነት ካለ መረጃን ያልተደገፈ ይመስለኛል። እንዲያ ቢሆን ኖሮማ ከቤተሰቦቻቸው ጥበቃ ማግኘት የሚችሉ የታላላቅ ጎሳ ቤተሰብ አባላት ተሰደው ጥበቃን የሚሹና ትልልቅ የቅጣት አጋጣሚዎችን ያስተናገዱት ድሆችና ባሮች ሳይሰደዱ አይቀሩም ነበር። ተቃራኒው ነው ግን የሆነው። ደካሞቹ ተቀምጠው ኃያሎቹ ተሰደዱ። ብርቱ ቅጣት የገጠማቸው የሚሰደዱና መከራና ፈተና የሚገጥማቸው ባሮችና ዳሆች ተቀምጠዋል። የታላላቅ ጎሳዎች አባላት የነበሩ ሙስሊሞች ግን በወቅቱ ተሰደዋል። እነዚህን ከስደት የሚያብቃቃ ከፈተናና ከችግር የሚጠብቅ ቤተሰብ ነበር። ከተሰደዱት መሃል አብዛኞቹ የዚህ አይነት ከለላ ማግኘት የሚችሉ የቁረይሽ ጎሳ አባላት ነበሩ። ፕሮፌሰር ሙኒር አልገዳኒ ይህን ሐሳብ ይጋራሉ። እንዲህም ይላሉ። ይህ የኡስታዝ ሰኢድ ግንዛቤ ብዙ የነብዩና የባልደረቦቻቸው ገድሎች የሚያግዙት ታላቅ ግንዛቤ ነው። እንደኔ አመለካከት የሀበሻ ሙሃጅሪኖች የደረሱበት የሁለት ውጤት እርሱ ይህን ያጠናክረዋል። የኢስሪ የኋላዋ መዲና ስደት እስኪሳካ ድረስ መልእክተኛው ሙሃጅሮች ከሀበሻ እንዲመለሱ አልፈለጉም ነበር። እንደውም የበድር የኡሁድና የኸንደቅ ዘመቻዎችን ከዚያም የሁደይቢ ስምምነትን አድርገው እስኪያበቁ ድረስ የሀበሻ ስደተኞች እንዲመለሱ አልፈለጉም። እስከዚህ ድረስ በነበሩት 5 ዓመታት ውስጥ መዲና የተረጋጋች ሀገር አልነበረችም። በየጊዜው ለቁረይሾች ጥቃት የምትጋለጥ ከተማ ነበረች። የመጨረሻው ሰፊ ጥቃት የኸንደቁ ጥቃት ነበር። ከዚያም መልእክተኛው መዲና ውስጥ ልባቸው ረጋ። መዲና ጸጥ ያለችና ሰላማዊ የሙስሊሞች ዋና ማዕከል መሆኗን አረጋገጡ። ከሙሽሪኮች ይቃጡ የነበሩ ጥቃቶችም ቆሙ። ይህን ጊዜ ነው መልእክተኛው ሙሃጅሮች ከሀበሻ እንዲመለሱ ያዘዙት። አሁን መዲና በአደጋ የተከበበችና በድንገት የመካ ሰዎች እጅ ትወድቃለች የሚሉበት ስጋትም የላቸውም። ስለዚህ ሀበሻን የጥንቃቄ ጊዜ ተለዋጭ የዳዕዋ ማዕከል አድርጎ መያዙ አያስፈልግምና ትተው እንዲሄዱ አዘዙ። ፕሮፌሰር ዲርሁዛም ተለዋጭ ዳዕዋ ስርጭት ማዕከል ማብጀት የሀበሻው ስደት ዓላማ እንደነበር ያምናሉ። እንዲህም ይላሉ። ልብን የሚያረጋጋ ምርጥ ሐሳብ አለኝ። ሀበሻ በዘመኑ የክርስቲያን መንግስት ያላት ሀገር ስለነበረች እርሷ ውስጥ ሰፊ የዳዕዋ መድረክ ይገኛል። ስለዚህ ሀበሻ ሂጅራ ዓላማ አዲስና ተለዋጭ የዳዕዋ ማዕከል መፍጠር ነበር። ጃፈር የሙሃጅሪኖች መሪ ተደርጎ መላኩ የዚህ ሐሳብ ጠቋሚም መረጃ ነው። የሀበሻው ስደት ለአዲሱ ነብያዊ አስተምሮትና ተሐድሶ ወይንም ዳዕዋ አማራጭ ማዕከል ለመፍጠር የተደረገ ለመሆኑ የነጃሺና የአንዳንድ ሀበሻዎች መስለም ጥሩ ማሳያም ተደርጎ ይወሰዳል። ሌላ ይህን ሐሳብ የሚያጠናክር ነጥብ አለ። ወደ ሀበሻ የተደረገው ስደት በነብዩ ምክርና መመሪያ እንደሆነ ሁሉ ከሀበሻ የመመለሱም ትዕዛዝ የመጣው ከርሳቸው ነበር። ቡኻሪ አልአሽዕሪዩ የተሰኙ የየመን ጎሳዎችን ሀበሻ ላይ ሲያገኟቸው ጃፈር እንዲህ ማለታቸውም ተዘግቧል። የአላህ መልእክተኛ ወደዚህ እንድንመጣ አዘውናል፣ እዚህም እንድንቆይ ይፈልጋሉ፣ እናንተም ከኛ ጋር እዚሁ ቆዩ በማለት ይናገሩ እንደነበር ዶክተር ሱለይማን ቢኒ ሐምድ ይህንን ሐሳብ ይደግፉታል። ይህም ማለት ሰዎች ወደ ሀበሻ የመጡት ወሰን ተልኮ ኖሯቸው ነበር። ወደ አላህ ዲን ከመጣራት የበለጠ ምርጥ ተልኮም አይኖርም። የእነርሱም ተልኮ ይህ ነበር። አራተኛው ምክንያት ሙስሊሞች አማን የሚሆኑበትን ቦታ መፈለግ።
ይህን የመልእክተኛው የደህንነት እቅድ የንጹህ ምዕመናን ህይወትን ለመጠበቅ የታለመ ነበር። ለዚህ እቅድ ደግሞ ሁነኛ ቦታ ሀበሻ ነበረች። የሚናዋንም ሀበሻ ኢስላም ይፋ እስከሆነበትና የክህደት ማዕበል የሚያጠፋውን አጥፍቶ ረጭ እስኪል ድረስ ተለዋጭ ከተማም ነበረች። ይህም ታሪክ ሀበሻ ሁሉ ሊኮራበት የሚገባው ታላቅ ገድል ነው። ሀበሾችንም በኢስላም ታሪክ ውስጥ በወርቅ ቀለም ያጻፈ ታሪክ ነው። ሰሃቦች ሀበሻ ውስጥ ሰላም አግኝተዋል፣ ልባቸውም ረክቷል። ይህን ኡሙ ሰልማም እንዲህ ሲሉ ይመሰክራሉ። የሀበሻ ምድር ከረገጥን አንስቶ ምርጥ ጠባቂያችን ከሆነው ነጃሺ ጋር ጥሩ ጉርብትና አግኝተናል። በሃይማኖታችን ሰበብ የሚቃጣብንም መከራን ተጠብቀናል። አላህን ያለ ከልካይ አምልከነዋል። በተከታይነት የምናየው ለምን ሀበሻ ተመረጠች? ነብዩ ሀበሻን የመረጡበት ምክንያት ማወቅን ለሚፈልግ ሰው የሚረዱ ጥቂት ነጥቦችን ላንሳ። የነጃሺ ፍትሃዊነት። ይህን ከመልእክተኛው ንግግር ማግኘት እንችላለን። ባልደረቦቻቸውን ወዲህ ሲልኩ እንዲህ ነበር ያሉት፣ ወደ ሀበሻ ምድር ብትሄዱ መልካም ነው፣ እርሱ ዘንድ ማንም የማይበደልበት ንጉሥ አለ። የነጃሺ ደግነት። የአላህ መልእክተኛ የሀበሻውን ንጉሥ ለማወደስ ከተናገሯቸው ቃላት መሃል የሚከተለውን እናገኛለን። ሀበሻ ውስጥ ነጃሺ የሚባል ደግ ንጉሥ አለ፣ እርሱ ዘንድ ማንም አይበደልም። ይህን ደግነትም ለሙስሊሞች ባደረገው እንክብካቤ አስመስክሯል። የልቡን ንጽህናም ቁርአንን ባደመጠበት ጊዜ ባወረደው እንባ አረጋግጧል። በመሲህ ኢሳ ላይ የነበረው እምነት ትክክለኛ ነበር። ሀበሻ የቁረይሾች የንግድ ስፍራ ናት። የቁረይሾች የኢኮኖሚ ዋልታ ንግድም ነበረች። በአረቢያ ደሴት ውስጥ ደግሞ ሀበሻ እንደ ዋና የንግድ ማዕከል ትታሰብም ነበር። አንዳንድ ሙስሊሞች ለንግድ በመጡበት ተመልክተዋት ይሆናል፣ ወይም ወደ እርሷ ከመጡ ሰው ስለሷ የሰሙት ነገር ይኖራቸውም ይሆናል። አልጠብራኒ ወደ ሀበሻ ስደት የተደረገበትን ምክንያት ባቀረቡበት ጽሑፋቸው ላይ እንዲህ ብለዋል። ሀበሻ የቁረይሾች የንግድ ስፍራ ነበረች፣ እርሷ ላይ ይነግዱ ነበር፣ ከእርሷም ጥሩ ጥቅም፣ ሰላምና ሲሳይ ያገኙ ነበር። ሀበሻ ሰላም የሰፈነባት ሀገር መሆኗ በጊዜው ከአረቢያ ደሴት ውጪ ሰላምና ደህንነት የነበረባት እንደ ሀበሻ ያለች ሀገር አልነበረችም። እንደሚታወቀው ደግሞ ሀበሻ ከቁረይሾች ተጽዕኖ ነፃ የሆነች የእነርሱን መመሪያ የማትከተል ሀገር ናት። ይህ ከአረብ ጎሳዎች የተለየ ግምት ያሰጣታል። ኢብኑ ኢስሐቅ ሀበሻ ለስደት ማዕከልነት የተመረጠችበትን ምክንያት ባስረዱበት ጊዜ የሚያነሱት ሐዲስ ላይ እንዲህ የሚል እናገኛለን። እርሷ የእውነት ሀገር ናት፣ እርሷ ዘንድ ማንም የማይበደልበት ንጉሥ በእርሷ ውስጥ አለ። እርሷ የእውነት ሀገር ናት፣ ንጉሡም ፍትሃዊ ነው። ይህ ደግሞ የሰላማዊ ሀገር መገለጫዎች ናቸው ሲሉም ዘግበዋል። መልእክተኛው ሀበሻን መውደዳቸውና ስለ እርሷ ማወቃቸው። እዚህ ላይ የምንጠቅሰው የኢማም አዙሄሪን ሐዲስ ነው። እንዲህም ይላል፣ ሀበሻ መልእክተኛው ሊሰደዱበት ከሚሾባቸው ሀገራት መሃል ተወዳጇ ነበረች። ምናልባት ይህ ፍቅርና ውዴታ ሰበብ ይኖረው ይሆናል። የነጃሺ ፈጣንና ፍትሃዊ ዳኝነት። የወቅቱ ሀበሾች ክርስቲያኖች መሆናቸውንና ክርስትና ከጣዖቶች በተሻለ ለኢስላም የቀረበ መሆኑ፣ መልእክተኛው ስለ ሀበሻ የሚያውቁት ብዙ ነገር መኖሩ፣ በተለይም ኡሙ አይመን የተባለችው አሳዳጊያቸው ሀበሻ እንደመሆኗ ከርሷ የቀራመቷቸው የሀበሻ ገድሎችን ያውቁ እንደነበርም ይገመታል። በእነዚህና በሌሎች ምክንያቶች መልእክተኛው ሀበሻን እንዲወዱም አድርጓቸዋል። የተከበራችሁ ተመልካቾቻችንና አድማጮቻችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች የተሰደዱበትና ከመካ ወደ ሀበሻ ያወጡበትን ዘዴን በተመለከተ በሁለተኛው ክፍል ወደ እናንተ እናሰናዳለን። እስካሁን ለነበራችሁ ቆይታ እያመሰገንን ለዛሬው ያቀረብንላችሁ ፕሮግራምም ይህንን ይመስል ነበር። የፕሮግራሙም አዘጋጅና አቅራቢ ኢልያስ አርጋው ነበርኩ።